ዳግመኛ አጥቂ ደራሲ እንዳላደረስ ምን ስማለኝና ከሊት ነኝ ልበላችሁ። ስሜን ግብሬ ገለጠብኝ ሴተኛ ዳሪ ነኝ። ምንም እንኳን ሆዴን በምግብ እርቃኔን በልብስ ሸፍን ዝሙትን መተዳደሪያ ያደረኩ የኃጢአት ድሪቷ አፍገምግሞ የጣለኝ ብሆንም በዕለተ ሰንበት አቅራቢያ ካለው ቅዱስ ራጉኤል ቤተክርስቲያን ግንብ ስር ተለጥፌ ስለ በደሌና ኃጢአቴ ማልቀሴን ያላቋረጥኩ ለብዙዎች የርኩሰት ተምሳሌት የሆንኩ ሴት ነኝ። ገና በአፍላነት ለዝሙት ራሴን ያስገዛው ከሞቀው የወላጆቼ ቤት ጥጋብ ያስኮበለለኝ ከንቱ ሴት ነኝ። እንደ ልማዴ መርካቶ አመዴ ገበያ ፊት ለፊት ገባ ብሎ ከሚገኘው አንዲት አልጋ ብቻ ከምታጉረው የኃጢአት ምሽጌ በዕለተ ሰንበት በሌሊት ተነስቼ በርኩሰት የጠቆረውን ማንነቴን በነጠላ ሸፍኜ ገሰገስኩ። ወንዱም ሴቱም በነጠላ ማንነቱን ደብቆ የቅዳሴውን ተሰጥኦ በመመለስ በተመስጦ ሰማይ ሰማያት የተጓዙ እስኪመስል ያስቀድሳሉ። ወደ ቤተክርስቲያኑ በር ስደርስ ጉልበቴ እየተንቀጠቀጠም ቢሆን ተሳለምኩ። ከፊት ለፊት ያለውን መስቀል ለማየት ድፍረት አጣሁ። ዞር ብዬ እግንቡ ስር ባዶ ቦታ ፈልጌ ተለጠፍኩ። ራሴን ለማረጋጋት እየሞከርኩ ኃጢአቴን እያሰብኩ አይኖቼን ባጎርፍ ማፍለቃቸውን ቀጠሉ። አምላኬው መቼ ነው ከዚህ ርኩሰት የምትገላግለኝ? የመዳን ቀን አሁን ነው ይሉ የለም አባ? እባክህ ዳግም ወደ ጥፋት ያትመልሰኝ እያልኩ አነባለሁ። ድንገት ከኋላዬ ለጆሮዬ አዲስ ያልሆነ ድምጽ ይህቺ አስመሳይ አየሽልኝ፣ እንደ ጤናማ ሰው ማንነቷን በነጠላ ሸፍና ከሰው እኩል ቆማ ጻድቅ ትመስላለች። ይህቺ እርኩስ ሴተኛ ዳሪ። ሴተኛ ዳሪነቴን መተዳደሪያ ያደርግ ዘንድ የገፋፉኝና 2 በ2 ሜትር የሆነውን የሴተኛ ዳሪነት ጎጆ ያከራዩ የጎረቤቴ ድምጽ ነበር። ከዚህ ገርፎ ማባረር ነበር። የእግዚአብሔር ቤት የኃጢአተኞች መከማቻ መሰላት እንዴ? የሌላዋ የጎረቤቴ ድምጽ ተከተለ። እግሬ ተሳሰረ። እንባዬ ለከልካይ ይፈሳል። ወንጌል ተነበበ። ከወንጌል በኋላ ለአጭር ደቂቃ አረፍ ብለን የተነበበውን ወንጌል መሰረት አድርገው የዕለቱ መምህር ማስተማራቸውን ቀጠሉ። ቃል በቃል መግለጽ ባልችልም አይሁድ ዝሙት ስትሰራ አግኝተናታል ብለው በጌታችን መድኃኒታችን ኢየሱስ ክርስቶስ ፊት ያቆሟትና ፍርድ እንዲሰጣት ስለጠየቁባት ሴት ነበር። ሙሴ በዝሙት ምክንያት የተገኘችውን በድንጋይ ተወግራ ትሙት ብሏል። አንተስ ምን ትላለህ ብለው ጠየቁት። እሱም ወደ መሬት ጎንበስ ብሎ በጣቱ ጻፈና ከናንተ ኃጢአት የሌለበት ቢኖር በድንጋይ ወግሮ ይግደላት አላቸው። በእያንዳንዳቸውም ግንባር ላይ በደላቸው ተነበበባቸው። ሁሉም ሹልክ ብለው ሄዱ። ጌታችን መድኃኒታችን ኢየሱስ ክርስቶስም ወደ ሴትዮዋ እየተመለከተ አንቺ ሴት ከሳሾችሽ የታሉ ሲል ጠየቃት። እሷም ጌታዬ እኔ አላውቅም ስትል መለሰች። እኔም አልፈርድብሽም ዳግመኛ አትበድይ በማለት አሰናበታት። ታሪኩ ነበር በአእምሮዬ ተቀርጾ የቀረው ዳግመኛ አትበድይ የሚለው ነው። ውስጤ እንዲቆርጥ ታገልኩ። ዳግም ወደ ዝሙት እንዳልመለስ አይኖቼን ወደ ሰማይ አቅንቼ ከልቤ ተማጸንኩ። ከኋላዬም ሹክሹክታው አላቆመም። እነሱ ቅዳሴውን ረስተውታል። ልቦናቸውን በእኔ ኃጢአት ላይ አሳርፈዋል። ውሳኔ 1 ውስጤ ሲቆርጥ ይሰማኛል። ዳግም በርኩሰት ወደ ነገስኩበት ቤት ላልመለስ ለራሴ ቃል ገባሁ። የነበሩኝን የምንዝር ጌጦች፣ አልጋዬን፣ ፍራሽ፣ ብርድ ልብስና አንሶላ በቃ እነዚሁ ነበሩ ንብረቶቼ። እዚያው ቅዱስ ራጉኤል ቤተክርስቲያን ግንብ ስር እንደቆምኩ
ቅዳሴው ተጠናቆ ሕዝቡ ተበተነ። ዙሪያዬን ቃኘው። ከመንገደኛ በስተቀር እኔን ዞር ብሎም የተመለከተኝ አልነበረም። ግንቡ ጥግ ላይ ከነበረው ድንጋይ ላይ አረፍ ብዬ ዳግመኛ አትበድይ የሚለው የወንጌሉ ቃል ያቃጭልብኛል። ውሳኔ 2 በደሌን ሁሉ እናዘዝ ዘንድ ልቦና ይገፋፋኛል። ፍርሃት ደግሞ መልሶ ያገረሽብኛል። በሁለት ሐሳብ ውስጥ ዋለልኩ። ነገር ግን ለመናዘዝ ውሳኔ ላይ ደረስኩ። ሌላው ጭንቀቴ ደግሞ እኔን የረከስኩትን የትኛው ካህን ይሆን የሚሰማኝ በማለት ሌላ ፍርሃት ተወለደ። እናቷ እንደጠፋችባት ሕፃን ልቅሶን ተያያዝኩት። ከተወሰኑ ደቂቃዎች በኋላ አንድ አባት ከቤተ ክርስቲያኑ ወጥተው እኔ ወዳለሁበት አቅጣጫ ሲመጡ ተመለከትኩ። ደስታም ፍርሃትም ታገሉኝ። ባጠገቤ ሊያልፉ ሲሉ ግን የሆነ ኃይል ወደሳቸው አንደርድሮኝ እግራቸው ስር ተደፋው። ጫማቸውን በእንባዬ እያራስኩ እባክዎ አባቴ ይፍቱኝ፣ እባክዎ አባቴ ከአምላክ ያስታርቁኝ፣ እባክዎ ከጠፉት በጎች አንዷ ነኝና ይቅር ይበሉኝ እያልኩ ሁለቱንም እግራቸውን በእጆቼ ጠፍሬ ያስኳቸው። እሳቸው ተደናግጠዋል። እባክሽን ልጄ ተነሽ እያሉ በሁለት እጃቸው ሊያነሱኝ ሞከሩ፣ ግን አልቻሉም። ምን ሆነሽ ነው ልጄ? እስቲ ተነሽ የሆንሽውን ንገሪኝ ሲሉኝ በጉልበቴ እንደተንበረከኩ ቀና አልኩ። ድንጋዩ ላይ አስቀምጠውኝ ለራሳቸው መቀመጫ ድንጋይ አምጥተው አጠገቤ ተቀመጡ። የጣኑ ሽታ ከለበሱት ጋቢ ላይ እስኪበቃኝ ባፍንጫዬ ሳብኩት። ምን ነው ልጄ ምን ሆነሻል ሲሉ በድጋሚ ጠየቁኝ። ለጥያቄያቸው መልስ መመለስ አቃተኝ። አፌ ተሳሰረ። እስክመልስላቸው ድረስ በአይናቸው ሁኔታዬን ያጠናሉ። እኔ ግን ድፍረት አጣሁ። ተነሽ ወደ ቤተ ክርስቲያኑ እንግባ፣ ራስሽን አረጋጊ ልጄ፣ ማንም ከኃጢአት የነጻ የለም። ሁላችንም እግዚአብሔርን አሳዝነናል። በቸርነቱ ያኖረናል እንጂ በደላችን ተቆጥሮ አያልቅም። ዋናው በተሰበረ ልቦና ሆነን ወደ እግዚአብሔር መጮህ ነው። አቤቱ ማረን ማለቱ ነው የሚበጀው በማለት ይዘውኝ ወደ ቤተ ክርስቲያኑ ቅጥር ግቢ ያስገቡኝና ጥግ ላይ ካለው አግዳሚ ወንበር ላይ ተቀመጥን። በይ ንገሪኝ፣ ለመሆኑ ምንድን የሆንሽው? አይኖቼን ባጎርፍ እያጎረፉ ሴተኛ ዳሪነቴን በደሌን ሁሉ ተናዘዝኩ። በዚህ ጊዜ አንድ እንኳን ኑዛዜን አላቋረጡኝም። በጥሞና ሆነው እያዳመጡኝ እስክጨርስ ታገሱኝ። ይኸው ነው አባ ብዬ በረጅሙ ተነፈስኩ። ከላይ ላይ ሸክም እንደወረደልኝ ያልቀለለኝ። ለረጅም ደቂቃዎች ሲመክሩኝ ቆይተው ልጄ ዳግመኛ አትበድይ ብለው ቀኖና ሰጥተው ቀጠሮ ይዘውልኝ ተለያየን። ውሳኔ 3 አሁን መሄጃ የለኝም። አንዲት ቀሚስ እንደለበስኩ አንዲት ነጠላ እንደደረብኩ እንደወጣው ነው። ገላይን ሸጬ ያጠራቀምኩትን ጌጣጌጥና ብር ዳግም ወደ አእምሮዬ መጥተው እንዳይረብሹኝ እየታገልኩ ከቤተ ክርስቲያኑ አጥር ስር ተቀመጥኩ፣ ዋልኩ። ለነፍሱ ያደረ የሚያመጣውን ምግብ እየተሻማው የምመጸወተውን ሳንቲም በአክብሮት እየተቀበልኩ ኑሮን አንድ ብዬ ጀመርኩ። ቀስ በቀስ እዚያው ቅዱስ ራጉኤል ቤተ ክርስቲያን አጥር ስር የላስቲክ ቤት ቀለስኩ። እንደጠፋው ልጅ በአባቴ ቤት ተገኘው። እሱም እጁን ዘርግቶ ተቀበለኝ። ተዋርጄም አልቀረው። የነጻነት አየር ተነፈስኩ። ዳግመኛ አትበድይ የህይወቴ መመሪያ የሆነ ዳግመኛ አትበድይ ደራሲ